ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ክቡራን አድማጮች በቅድሚያ ለመላው የክርስትና እምነት ተከታዮች በአጠቃላይ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የስቅለት በዓል እንዲሁም እሁድ ቀን ለሚከበረው የትንሳኤ በዓል በሰላም በጤና በፍቅር አደረሳችሁ ለማለት እንወዳለን። መልካም በዓል። ክቡራን አድማጮች አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ወታደራዊ እንቅስቃሴ ዛሬም በተለያዩ ግንባሮች ላይ ተጠናክሮ እንደቀጠለ ከአማራ ፋኖ ያገኘነው መረጃ ይፋ አድርጓል። በጎጃም አብይ አህመድ የሚመራው አየር ኃይል እጅግ በጣም በሚያሳዝን ሁኔታ በወሰደው የድሮን እርምጃ ከ100 በላይ ንጹሃን ወገኖቻችን እንደተጨፈጨፉ ከቦታው ያደረሱን መረጃ ይፋ አድርጓል። አብይ አህመድ የሚመራው የጭካኔ አገዛዝ ጎጃምን እጅግ በጣም በሚያሳዝን ሁኔታ አሳዝኗል። በተመሳሳይ በሸዋ የሚንቀሳቀሰው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እጅግ በጣም በሚያስገርም ሁኔታ በሜጀር ጀነራል ከፍያለው ደሴ ዘመቻ አውጆ አስደናቂ ጀብዶችን እንዳስመዘገበ ይፋ አድርጓል። ዘመቻ ሜጀር ጀነራል ከፍያለው ደሴ በሸዋ ምን ይመስላል? የዙ ቃል አቀባይ በዚህ መልኩ ገልጾታል። እሺ አመሰግናለሁ። በቅድሚያ ለዚህ ቃል መጠይቅ ስለጋበዛችሁኝ ከልብ አመሰግናለሁ። እንግዲህ ለዚህ ትግል ከትግሉ ጎን ያሉትን ገድሎች ለዓለም አቀፍ ማህበረሰቡ በጉጉት ለሚጠብቀው ህዝባችን ስለምታደርሱ በተቋሙ ስም በአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ ተቋሙ ስም ምስጋናዬን ላቀርብ እወዳለሁ። በቅድሚያ ሲቀጥል እንግዲህ ሰሞኑን በርካታ ተጋድሎችን እያደረግን ነው። እንግዲህ ዘመቻ ከፍያለው ደሴ በሸዋ ግንባር ቀጥሏል። ዛሬም በተመሳሳይ በሸዋ ግንባር ቀጥሎ ያለበት ሁኔታ ነው ያለ። እንግዲህ ሜጀር ጀነራል ከፍያለው ደሴ መስዋዕት መሆኑን ተከትሎ የአርበኛውን የትግል አደራ ለማስቀጠል ቃል ኪዳን በገቡ የሸዋ ጠቅላይ ግዛት አርበኞች እንግዲህ ተጠናክሮ ቀጥሏል ማለት ነው። እንግዲህ ዛሬ 3ኛ ቀኑን በያዘው ዘመቻ ሜጀር ጀነራል ከፍያለው ደሴ በሸዋሮቢት አንጾኪያ ገምዛ እንዲሁም በደብረ ብርሃን ዙሪያ ጉዶ በረት በአገዛዙ ሰራዊት ላይ እርምጃ ሲወሰዱ ውለዋል። እንግዲህ ከአንጾኪያ ገምዛ ሲጀምር ሸዋ ጠቅላይ ግዛት እዝ አርበኛ መሐመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦር ፊታውራሪ ገበየ ወይም አባጎራው ብርጌድ በጠላት ላይ ጠንካራ ክንዱን ሲያሳርፍ መቆየቱ ይታወሳል። አሁንም በተመሳሳይ በጠላት ላይ ጠንካራ ክንዱን እያሳረፈ ያለበት ሁኔታ ነው ያለ። ከዛሬ 5 ቀን በፊት በአንጾኪያ ገምዛ ወረዳ ላይ ከተማው ላይ መሽጎ ባለው ጠላት ላይ ከፍተኛ የሆነ ኪሳራ እየደረሰ ይገኛል በጠላት ላይ። እንግዲህ ዛሬም በተመሳሳይ ጠላት ከከተማው ወጣ ብሎ ከአንጾኪያ ገምዛ ወረዳ ከመኮይ ከተማ ወጣ ብሎ ወደ ጎርጓዴ የምታስወጣ አባሎ የምትባል ልዩ ቦታ አለች። እዛ ቦታ ላይ ነው እንግዲህ ፋኖ ከጎርጓዴ በኩል ወደ ከተማው እንቅስቃሴ እያደረገ ጥቃት እንዳይፈጽምበት ስጋት ውስጥ ስላደረ አባሎ የምትባል ቦታ ላይ ከጊዮርጊስ ትንሽ ከፍ ብሎ አባሎ የምትባል ቦታ ላይ ደፈጣ ለማስያዝ ነበረ ቅድ ይዞ እየተንቀሳቀሰ የነበረው። ነገር ግን ደፈጣ ለማስያዝ በሚንቀሳቀስበት ሰዓት መንገድ ላይ እየጠበቁ ጥቃት አድርሰውበታል ከዚህ በፊት እና በየቀኑ ነበረ ደፈጣውን የሚያደርጉ የመከላከያ ሰራዊት በየቀኑ ነበር የሚቀያይረው። ጧት ለሊት የሚያድሩትን ጧት ይቀይራል። እንደዛ ያደረገ ነበር። በየቀኑ ጥቃት ሲደርስበት እዛው ደፈጣ ላይ እንዳሉ 3 ቀን 4 ቀን እየቆዩ በ4 ቀን በ5 ቀን ደፈጣ የሚያደርጉ ቅያሬ እንዲያደርጉለት ነበር። 5 ቀን እንግዲህ በ5ኛው ቀን ደፈጣ ለማድረግ በሚንቀሳቀሱ የጠላት ኃይል ላይ ነው ከፍተኛ የሆነ ኪሳራ የደረሰው ማለት ነው። በዛሬው ዕለት እንግዲህ ጊዮርጊስ የሚባል ቦታ
ጎርጊስ የሚባል አካባቢ ከአባሉ ትንሽ ዝቅ ብሎ ደፈጣ ለመያዝ ቅያሬ ለማድረግ የሚንቀሳቀስ የጠላት የ102ኛ ክፍለ ጦር ሻለቃ 2 አባላቶች ናቸው። በተጠመደ ፈንጅ መሃል ውስጥ ገብተው ነው እንግዲህ በግራና በቀኝ በተጠመደ የፈንጅ ጥቃት 4 የጠላት ኃይል ተደምስሷል። በርካታ የጠላት ኃይል ቁስለኛ ሆኖ ወደ ከተማ እየተጎተተ ወርዷል ማለት ነው። ለረጅም ሰዓት ሬሳው እንኳን አልተነሳም። የአካባቢው ማህበረሰብ እንኳን ሬሳውን አንስቶ ለመቅበር ያልቻለበት ሁኔታ ነበር ያለና በዚህ ልክ ጥቃት ሲደርስበት ተመልሶ ከመኮይ ከተማ ወጣ ብሎ ስቴሽን የሚባል ካምፕ አለው። እዛ ካምፕ ላይ ሆኖ መድፍ ዙ23 ሞርተር ዲሽቃ ነበር ሲተኩስ ማለት። ይሄንን ከማድረጉ በፊት ግን በትናንትናው ዕለት ማለት ነው ከአመሻሽ ላይ 10 ሰዓት ገደማ ላይ መኮይ ከተማው ስቴዲየም በር ላይ በእንደዚሁ የፈንጅ ጥቃት ደርሶበታል። እንግዲህ ስቴዲየም በጣም በርካታ ከብቶችን አጉሮ ነው ያለ። ለመከላከያ ለሚሊሻ እና ለፖሊስ አድማ ብተና ለበዓል ተብሎ ያከማቻቸውን ከብቶች ሲያግዱ የቆዩ የአንድ የሚሊሻ አባልና አንድ የፖሊስ አባል ከብቶቹን ስቴዲየም ወደ ከተማ እያንቀሳቀሱ ባለበት ሰዓት ስቴዲየም በር ላይ ሁለቱ የሚሊሻ አባልና የፖሊስ አባላት ከፍተኛ የሆነ ጉዳት ደርሶባቸዋል። በዚህ ከፍተኛ የሆነ ድንጋጤ አድሮባቸው ከተማውን ሙሉ በብሬን የለ በክላሽ የለ በተኩስ ሩምታ ነው የናጡት። ከተማው ሙሉ በሙሉ ከከተማ ውጭ ያለው ስቴሽን ላይ መሽጎ ያለው መከላከያ ሰራዊትም እንደዚሁ ዛፉም ቅጠሉም ፈንጅ ነው የመሰለው። ዛፉም ቅጠሉም የፋኖ ጥይት ነው የመሰለውና ሙሉ በሙሉ ጫካውን ዳገቱን በዙ23 በሞርተር በዲሽቃ ነው ሲያርሰው ያመሸ። አዳሩን ሙሉ ሲተኩስ ነው ያደረ። አዳሩን ሙሉ ከተማውን ሲያናውጠው አድሮ ያለምንም እንትን እንግዲህ ጧት ላይ ለመቀየር ወደ አባሉ እንቅስቃሴ ባደረገበት ሰዓት ደግሞ እንደዚሁ የፈንጅ ጥቃት ነው የደረሰበት። ከፍተኛ የሆነ ጉዳት ከፍተኛ የሆነ ኪሳራ ነው ያስተናገደው ጠላት። በዚህ ልክ እየተንቀሳቀስን ያለ እንግዲህ ዘመቻ ከፍ ያለው ደሴ አንጾኪያ ገምዛ ላይ የጀግናውን የሜጀር ጀነራል ከፍ ያለው ደሴ ጥቃት እየመለስንበት ያለበት ሁኔታ ነው ያለ። ሌላውና ሁለተኛው ሸዋሮቢት ዙሪያ ነው። ሸዋሮቢት ዙሪያ እንግዲህ ጠላት ወደ አርማኒያ በማፉድ አድርጎ ወደ አርማኒያ እንቅስቃሴ ለማድረግ አስቦ ነበረ። በአስፋቸው አድርጎ ማለት ነው፣ ማፉድ ሳይሆን በአስፋቸው አድርጎ ወደ አርማኒያ እንቅስቃሴ በማድረግ ላይ ሳለ ነው ከቀኑ 5 ሰዓት በተደረገ ደፈጣ በጠላት ላይ ከፍተኛ የሆነ ጥቃት አድርሰንበታል። ጥቃት የደረሰባት ቦታ አስፋቸው መታጠፊያ ወይም አስፋቸው መዞሪያ፣ በተለምዶ አስፋቸው መዞሪያ የምትባል ቦታ ላይ ነው ጥቃት የደረሰበት። ጥቃቱን ያደረሱት ደግሞ መሐመድ ቢሆነ ኮር አስቻለው ደሴ ክፍለ ጦር ሻለቃ 4 ካሳ በጋሻው ሻለቃ የምትባለች እንግዲህ በአርበኛው ስም የሰየሟት ይቺ ሻለቃ ፋኖ ካሳ በጋሻው ማለት ሰላ ድንጋይ ኔትወርክ ላይ ሰላ ድንጋይ የቴሌ ታወር አካባቢ ላይ ከዚህ በፊት በተደረገ እልክ አስጨራሽ ተጋድሎ ጠላትን ረፍርፎ እጅ አልሰጥም ብሎ የተሰዋ ልጅ ነው። በዚህ ጀግና ልጅ የተሰየመ ሻለቃ ናት። አስቻለው ደሴ ክፍለ ጦር 4ኛ ሻለቃ ማለት ነው። ዛሬ ባደረገችው ውጊያ ከፍተኛ የሆነ ድል አግኝታለች ማለት ነው እና ከሸዋሮቢት ሙሉ ኃይሉን ጠላት ከሸዋሮቢት ሙሉ ኃይሉን አንቀሳቅሶ ወደ አርማኒያ በማፉድ አድርጎ እንቅስቃሴ በሚያደርግበት ሰዓት አስፋቸው መታጠፊያ ላይ ነው ከፍተኛ የሆነ ውጊያ ያጋጠመው። በዚህም ውጊያ መከላከያ ተበታትኖ በየመንደሩ በየማሳው ላይ ሲሮጥ የአካባቢ ማህበረሰብ ምን ጉድ ነው ይህን ያክል ሩጫ ነው ያሉትና የአካባቢ ማህበረሰብ ራሱ ሴቶች ጭምር እየተሳለቁ ነበር፣ እየሳቁበት ነበር። ሩጫው በጣም በሚገርም ሁኔታ ከርከሮን የሚያስንቅ ሩጫ እንደሆነ የአካባቢ ማህበረሰብ ለኛ እየነገረን ነበርና ከርከሮ አንበሳ አካባቢ ጋር ሄዶ አፈር በመጫርና አንበሳውን በመተንኮስ ነው የሚታወቀው። ነገር ግን አንበሳው ዞር ብሎ ሊያደባየው ሲል በሩጫ ወደር የሌለው ከርከሮን ነበር ያየን። ያሁኑ መከላከያ ሰራዊት እና ሚሊሻ አድማ ብተና የከርከሮን ሩጫ የሚያስንቅ ሩጫ ነበር ዛሬ ትዕይንት ሲታይ ዋለ ማለት ነው። ማህበረሰቡ በዛ ልክ ፈን ሲያደርግ ሲስቅ ሲዝናና የዋለበት ሁኔታ ነው ያለ። ጠላትም በደረሰበት ጥቃት ከፍተኛ የሆነ መደናገጥ ውስጥ ገብቶ የቆሰለበትንና የሞተ ቁስለኛውን የሞተ ሬሳውንና የቆሰለበትን ቁስለኛ የጎተተ በአስፓልትና በማሳ ላይ ሲሮጥ ነው የዋለው በዛሬው ዕለት። በሚገርም ሁኔታ አካባቢው ማህበረሰብ እንግዲህ የማሾ አዝዕርት አለ ማሳ ላይ ያለ የማሾ አዝዕርት ሙሉ በሙሉ ሲንደባለልበት ነው የዋለው። እንግዲህ በደረሰበት ጥቃት የጠላት ኃይል እግሬ አውጭኝ ብሎ እንደ ከርከሮ እየሮጠ ወደ ሸዋሮቢት ከተማ ገብቶ የመሸገበት ሁኔታ ነው ያለ። ሌላኛው
በደብረ ብርሃን ዙሪያ ከደብረ ብርሃን እየተንቀሳቀሰ ወደ ጉዶ በረት ወደ ጣርማበር እንቅስቃሴ የሚያደርግ ጠላት ነው ያለው። እንግዲህ ከዛሬ 3 ቀን በፊት ጉዶ በረት ላይ ደፈጣ በማድረግ በጠላት ላይ ጥቃት ደርሶበታል። ተመልሶም ወደ ደብረ ብርሃን የመሸገበት ሁኔታ ነው ያለ። ዛሬም በተመሳሳይ ማዳበሪያ ለማሳለፍ እንቅስቃሴ ያደረገ ቢሆንም እንግዲህ ነበልባሎቹ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦርና አርበኛ መሐመድ ቢሆኔ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር በዛ አካባቢ ላይ ይገኛሉ። በሚገርም ሁኔታ እነዚህን የነበልባሎቹን ፋኖ አሰላለፍ ሲያይ ጠላት ወደ ኋላ ፈግፍጎ የተመለሰበት ሁኔታ ነው ያለ እና አርበኛ ወይም ሜጀር ጀነራል ከፍያለው ደሴ ዘመቻን እንግዲህ ካወጅን 3 ቀናቶች አስቆጥረናል። በእነዚህ 3 ቀናቶች ውስጥ በጠላት ላይ ከፍተኛ የሆነ ድል እየተቀዳጀን በጠላት ላይ እየተረማመድን ወንድማችንን ደም እየመለስን ያለንበት ሁኔታ ነው ያለ። ለዛሬው እንግዲህ ይሄንን ይመስላል። እንግዲህ አርበኛው ሜጀር ጀነራል ከፍያለው ደሴ ከዚህ በፊት እንግዲህ የአማራ ህዝብ ላይ የተጋረጡ የህልውና አደጋዎችን ለመታደግ ዱር ቤቴ ብሎ ከወጣ አመታቶች ተቆጥረዋል። ይሄንን አርበኛ እንግዲህ ካጣነው ጊዜ ወዲህ ሸዋ ላይ በአርበኛው ስም ባወጅነው ዘመቻ መሰረት በርካታ ድሎችን እያገኘን ያለንበት ሁኔታ ላይ ያለ። እኛ እንግዲህ ጠላት ላይ ነው ያው አንዳንዶች ዘመቻ አንድነት ብለው ወንድማቸው ላይ ይዘምታሉ፣ ወንድማቸውን ያጠፋሉ። እኛ ደግሞ ታግለው በጠላት ላይ ጠንካራ ክንዳቸውን ሲያሳርፉ የነበሩ አርበኛ ወንድሞቻችን እንግዲህ ለዚህ ለአማራ ህዝብ የህልውና ትግል የድርሻቸውን አበርክቶት አድርገው ላለፉ አርበኛ ወንድሞቻችን ስንል ዘመቻ እናውጃለን። በዚህም በሜጀር ጀነራል ከፍያለው ደሴ ዘመቻ አውጀን በተንቀሳቀስንባት በዚህ 3 ቀን ውስጥ እንኳን በርካታ ድሎችን ያገኘነው። እኛ ግን በጣም የምናዝነው በጣም የሚያሳዝነን ዘመቻ አንድነት ተብሎ ወንድም ላይ ይዘምታል። እኛ ግን በተቃራኒው ዘመቻ በተሰው አርበኞቻችን ስም ዘመቻ እየሰየምን በጠላት ላይ ጠንካራ ክንዳችንን የምናሳርፍበትን ምዕራፍ ከፍተናል። ከዚህ በኋላ የምንቀጥለው በዚህ ልክ ነው። እኛ ትንሽም ውስጣችንን ያስከፋውና ያሳዘነን ዘመቻ አንድነት ተብሎ ወንድም በወንድሙ ላይ ሲዘምት ስናይ ዘመቻው የአብይን ጦር ቀርቶ ይህንን የህልውና አደጋ የጋረጠብንን ኃይል ቀርቶ ወንድም በወንድሙ ላይ ሆነ እንዴ ብለን ትንሽ ውስጣችን ቢጎዳም ቢከፋም፣ ነገር ግን ይሄ የማይቀለበስበት በእውነተኛ ታጋዮች በእውነተኛ አርበኞች ሀቅ ላይ በቆረቡ ታጋዮች ይሄንን ትግል ከዳር እንደምናደርሰው ባለሙሉ እምነት ነኝ እና በጣም በሚያሳዝን ሁኔታ በርካታ ክስተቶች ቢከሰቱም መቼም ቢሆን ልናፈገፍግ አንችልም። እኛ አንዴ ሆኖ እንግዲህ እንደ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ስጋችንን ገለን ከወጣን ቆይተናል። የቀረችው አንዲት ውድ ነፍሳችን ነች። በጣም በሚገርም ሁኔታ እንደ አማራ ፋኖ ህዝባዊ ድርጅት ታሪክ ገለን ስጋችንን ከገደልነው ሰነባብተናል። ታሪካችንን ገለን መሄድ አንፈልግም። ታሪካችንን ልንገልም አንፈቅድም። ታሪካችንን በወጉ ያስረከቡን አባቶች አደራ ይዘን ለተተኪው ትውልድ እውነተኛ ታሪክ ላይ ተመስርተን እውነተኛ ትግል ታግለን ትክክለኛውን መንገድ ትክክለኛውን ታሪክ ለትውልድ ለማስተላለፍ ቆርጠን ተነስተናል። በዚህ ልክ እንንቀሳቀሳለን። በዚህ ልክ ነው የምንታገለው። ምናልባት ታሪክ ለመግደል የሚሯሯጡ አካላቶች እንደው ከድርጊታቸው ቢታቀቡ ምናልባት ወደ ሰውኛ ባህሪያቸው ቢመለሱ የሚል እምነት ነው ያለኝ። ትግሉ መቼም ቢሆን ሊቀለበስ በማይችልበት መሰረት ላይ ቆሞ ነው ያለ። በርካታ እንቁ የሆኑ የአማራ ታጋዮች ሊሰዉ ይችላሉ። ነገር ግን ትግሉ መቼም ቢሆን ሊሰዋ አይችልም እና ሜጀር ጀነራል ከፍያለው ደሴ ቢሰዋ በርካታ ሜጀር ጀነራል ከፍያለው ደሴዎችን ፈጥሮልን የሄደው ወደፊትም ቢሆን በዚሁ ልክ አንድ እንቁ ታጋይ በሞተ ቁጥር 10 እንቁ ታጋይ ተክቶ ነው የሚሄደው። ምናልባት ክዳዮቹም ቢሆኑ አንድ እንቁ ታጋይ በገደሉ ቁጥር 10 እና 15 እንቁ ታጋዮችን ፈጥረው እንደሚያልፉ የተገነዘቡት አይመስለኝም። ስለዚህ ትግሉ ይሄ ዘመቻ ከታወጀበት ጊዜ ጀምሮ በተለይ ዘመቻዎች ሲታወጁ ለሰራዊቱ ትልቅ መነቃቃትን ያመጣል፣ ለታጋዩም ትልቅ መነቃቃትን ያመጣል። ከዛም አልፎ ተርፎ ደግሞ ታጋዩ የተሰዋበትን የትግል ምዕራፍ አንድ እርምጃ ወደፊት እንዲራመድ የሚደረግበት ሂደት ነው እና በዛ ልክ ያለውን የትግላችንን ምዕራፍ ጀምረናል፣ እንቀጥለዋለን ማለት ነው።
የተከበራችሁ ክብራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።